መላእክት ቀደም መጻኢ ረዳአኒ ከዋነኞቹ አለቃ ሚካኤል ሊረዳኝ መጣ። ትንቢተ ዳንኤል ምዕራፍ 10 ቁጥር 13። ክቡር አባቴም ወንድሜም መጋቤ ሃይማኖት ቆሞስ አባ ጦመልሳን አዳነ በአዲስ አበባ ሀገረ ስብከት የአዲስ ከተማ የልደታና ቂርቆስ ክፍላተ ከተማ ዋና ስራ አስኪያጅ እንዲሁም የክፍላተ ከተሞቹ የክፍል ኃላፊዎች፣ የዚህ ታላቅ ቤተክርስቲያን አስተዳዳሪ መላከመዊ ቆሞስ አባ ፍቅረ ማርያም እና የሥራ ባልደረቦቹ፣ የአዲስ አበባ አድባራትና ገዳማት አስተዳዳሪዎች፣ ሊቃውንተ ቤተክርስቲያን ውሉደ ቅዱስ ያሬድ፣ ካህናት፣ ዲያቆናት፣ የፈለገ ዮርዳኖስ ሰንበት ትምህርት ቤት መዘምራን፣ ከቅዱስ ሚካኤል ጋር በሚስጥር ያወራችሁትን፣ የተነጋገራችሁትን፣ የተሳላችሁትን፣ ያነባችሁትን ሁሉ ቅድመ እግዚአብሔር ያደርስላችሁ ዘንድ ፈጥኖ ደራሹን የዋሁን ተራዳዊውን ቅዱስ ሚካኤልን ለመማፀን መባችሁ ሰምሮላችሁ እንባችሁ ታብሶላችሁ መባችሁን በእጃችሁ ቋጥራችሁ የመጣችሁ በመከራና በችግር ውስጥ ሆናችሁ እየተማጸናችሁ እያነባችሁ እየተሳላችሁ ያላችሁ የእንባ መባ በዓይናችሁ ይዛችሁ የመጣችሁ እጅግ በቅን ልቦና የተሞላችሁ የተትረፈረፋችሁ የቅድስቷ ምድር የኢትዮጵያ ከአራቱ ማዕዘን ወገኔን ችግር ሲገፋው መከራ ሲገፈትረው እጃችሁንም ልባችሁንም አይምሯችሁንም ዘርግታችሁ በመቀበል የምትታወቁ የሀገሬ መጋቢዎች፣ ውድ የአዲስ አበባ ምዕመናንና ምዕመናት ሁላችሁም ከሊቅ እስከ ደቂቅ እንኳን ለታላቁ መልአክ ለየዋው መልአክ ላሳደገን መልአክ ለጠበቀን መልአክ ለቅዱስ ሚካኤል ዓመታዊ ክብረ በዓሉ አደረሰን አደረሳችሁ። ብዙ ነገር አላበዛም። አባቴ በዓላቱንም ዘርዘር አድርገው ነግረዋችኋል። ሌላ ጊዜ በወንጌል መድረክ እንገናኛለን፣ እንማማራለን። ለአጭር ደቂቃ ዛሬ የተገናኘንበትን ብቻ